ጠቅላይ ሚኒስተሩ በኦጋዴን የፈሳሽ የተፈጥሮ ጋዝ ፕሮጀክት ምረቃ ላይ በአዲስ የጋዝ ኃይል የሚደገፈውን የክሪፕቶ ማይኒንግ ስራ እንደ አንድ ትልቅ እርምጃ በመጥቀስ በይፋ አስጀምረዋል። ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ጠቅላይ ሚኒስተሩ ይህ ፕሮጀክት ለኤሌክትሪክ ለቤቶችና ለትራንስፖርት ቁልፍ እንደሆነ ገልጸው በተለይ የውጭ ምንዛሬ ገቢ ለማሳደግ ለኃይልና ለክሪፕቶ ማይኒንግ ያለውን ጠቀሜታ አጽንኦት ሰጥተውታል። ኢትዮጵያ ከህዳሴው ግድብ በምታገኘው ርካሽ የውሃ ኃይል አስቀድሞም የቢትኮይን ማዕከል ነበረች። አሁን ደግሞ የጋዝ ኃይል መጨመር ለግዙፍ ዳታ ሴንተርስ ተጨማሪ ነዳጅ ሆኗል። የቻይና ኩባንያዎች የኃይል ትርፍ በሚኖርበት ጊዜ ቢትኮይንን ማይን በማድረግና በመሸጥ ዶላር ወደ ሀገር ውስጥ በማስገባት ላይ ናቸው። በጋዝ የሚሰራ ማይኒንግ የካርበን ልቀትን ሊጨምር ይችላል። ደካማ ህግና ደንብ ካለ ደግሞ የውጭ ኩባንያዎች አብዛኛውን ትርፍ ሊወስዱ ይችላሉ። በአግባቡ ካልተመራም ከፍተኛ ኃይል የሚጠቀሙ ማይነርስ ለኛ ለተጠቃሚዎቹ የኃይል እጥረት ሊያስከትሉ ይችላሉ። የኃይል ነፃነት መረጋገጡ አስደሳች እንዳለ ሆኖ የክሪፕቶ ማይኒንግ ግልጽነትን፣ ለኢትዮጵያውያን የስራ ዕድል ቅድሚያ መስጠትንና ከፈጣን ትርፍ ይልቅ የዜጎችን ፍላጎት ማስቀደምን ማካተት አለበት። ላይክ ኤንድ ፎሎ ማድረግ እንዳትረሱ። ፒስ አውት።